ሃይ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የኢትዮጵያ አየር እንደዚህ አይነት ይመስላል ሐምሌ ውስጥ። በነገራችን ላይ አንዳንድ ጓደኞቼ ቲጂ ስራ አልጀመርሽም ወይ? አረ እንዴት ነው ኢትዮጵያ ከገባሽ ምን እየሰራሽ ነው? ምንድን ነው ያለው ነገር? ስለ ኢትዮጵያ አንዳንድ ነገር አውሪን። የኢትዮጵያ ኑሮ ውድነት አለ። አንቺስ እንዴት እየኖርሽ ነው? በጣም ብዙ ጥያቄ ተጠይቄያለሁ ጋይስ፣ ብዙ ማለት ነው ብዙ። ግን አንድ ቀን አወራለሁ ብዬ ተስፋ አደርጋለሁ። ከመጀመሪያ እስከ መጨረሻ ድረስ ማለት ነው። ኢትዮጵያ ከገባው ኦልሞስት አሁን እንግዲህ ወደ 1 አመት ይሆነኛል። እና ምን እየሰራች ነው ቲጂ? 1 አመት ሙሉ እቤት ተቀምጣ ነው ወይንስ ደግሞ ምን እየሰራች ነው የሚለውን ስቴፕ ባይ ስቴፕ ነግራችኋለሁ። እውነት ለመናገር ያው ኢትዮጵያ ስትመጡ ከውጪ እንደመጣችሁ ብዙ ነገር እንደጠበቃችሁት አይደለም። ነገር ግን ደግሞ ከብዙ አመት በኋላ እግዚአብሔር ይመስገን እኔ በሰላም በጤና በፍቅር ሀገሬ ገብቻለሁ። ከቤተሰቦቼ ጋር ተገናኝቻለሁ በሰላም እና ከገባው 1 አመት ሆነኝ አልኳችሁ። ግን እስካሁን ድረስ ምን ስራ ጀመርኩ የሚለውን እንግዲህ ያው እነግራችኋለሁ። ምክንያቱም የብዙዎቻችሁ ጥያቄ ነው። ያው ግቢ እንግዲህ እንደምታዩት እንደዚህ ነው። አካባቢያችን ምናምን የኛ አካባቢ እንደዚህ ነው። በትንሹ ያው ሰው እኮ ባለው ነው አይደለ? ሰው ባለው ነው። ያው እንግዲህ ዶሮች እያረባው ነው። 1 2 3 4 5 6 የታሉ ሁለቱ? 6 ናቸው። እና ያው እንግዲህ ከአረብ ሀገር መጥቼ ድርጅት ነበር የምጠብቁት አይደል? ያው ሰው እንዳቅሙ ነው። የእንቁላል ዶሮዎች ያው የተለያዩም ቢሆኑም እንቁላል የሚጥሉ አሉ፣ የማይጥሉ አሉ። ማለት ገና ያልጀመሩ ቄቦች ማለት ነው። እና አሁን ስራ እንደዚህ በቃ ትክክለኛ ስራ ጀምሬያለሁ ሳይሆን ያው እቤት ውስጥ ነኝ። ማንም ሰው እንግዲህ ብዙ አመት አረብ ሀገር ቆይታችሁ ስትመጡ የምትሰሩ ነገር ግራ ግብት ይላችኋል። እዛ እንደምታስቡት እኮ አይደለም ጋይስ። እዛ በቃ አሁን ሀገሬ ገብቼ ይሄን ሱቅ ከፍቼ ወይም ደግሞ ምግብ ቤት ከፍቼ ሆቴል ከፍቼ እሰራለሁ የሚባል ነገር በጣም ብዙ ሀሳብ ነበረኝ እንደ ማንኛውም ማለት ነው። ምክንያቱም ብዙ አመት ቆይቻለሁ፣ ብርም ነበረኝ ማለት ነው። አዎ ኦፍ ኮርስ። ስለዚህ ቆይቻለሁ እና ለንግድ የሚሆን ብር ነበረኝ። ነገር ግን እዚህ ስትመጡ ነገሮች በሙሉ እንደጠበቃችሁት አይደለም። ቤተሰብ እናንተ እንደምታስቡት አይደለም፣ እውነት ለመናገር ማለት ነው። እዚህ ስትመጡ እዛ ያሰባችሁት አረብ ሀገር ያሰባችሁትና እዚህ መታችሁ በአካል ስታዩት ማለት ነው በቃ ግራ ትገባላችሁ። እናንተ እንደምታስቡት ሳይሆን እንዳላሰባችሁት ነው የሚሆነው። እና ምን አለ መሰላችሁ፣ ሰው ያስፈልጋል። አንድን ስራ ለመስራት ሰው ያስፈልጋችኋል። እሺ፣ ሰው ከሌላችሁ ገንዘባችሁ ኪሳራ ላይ ነው የምትወድቁት። እውነቴን ነው፣ ኪሳራ ላይ ነው የምትወድቁት። ምክንያቱም ሰው ስላችሁ ምን አለ መሰላችሁ፣ እንዴት ሰው ታጫለሽ? ቤተሰብ እኮ ሞልተዋል። እህት፣ ወንድም፣ አጎት፣ አክስት፣ የአጎት ልጅ፣ የአክስት ልጅ፣ የእህት ልጅ ምናምን ትላላችሁ። ነገር ግን እናንተ ረጅም አመት እዛ ስትቀመጡ በፊት ትታችኋቸው የሄዳችኋቸው ሰዎች
ያኔ የምታውቁት ያኔ የምታውቋቸው ሰዎች አይደሉም። ባህሪያቸው ሌላ ነው። ሌላ ባህሪ ሆኖ ቁጭ ብሎ ነው የሚጠብቃችሁ። ሌላ አዲስ ሰው ነው የምትተዋወቁት። ገብታችኋል? ሌላ አዲስ ሰዎች ነው የምትተዋወቁት እና